አማራው፣ ትግሬው፣ ኤርትራውና ሱዳኑ ተደራጅቶ ተነስቶብናል። እንደ አንድ ሀገር ልጆች ካልተደራጀን ያጠፉናል። ሳንጠፋ በፊት በጋራ እንደሆነን መመከት አለብን። ይህን የሚሉት ሀብታሙ አያሌው የፍላሚንጎ መንግስት እያለ የሚገልጻቸው የቦሌ ኦሎምፒያው መንግስት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ አብዲሳ አሶሳ ከትመው የአጋርነት ተማጽኖ ሲያሰሙ ከርመዋል። ግራ አጋብተን አታለልናቸው፣ ሰብረን በሰበሩን ቦታ ላይ እነሱ ጣልናቸው በሚለው ንግግራቸው የሚታወቁት እኒህ ሰው ዛሬ ካልተባበርን ያጠፉናል እያሉ ናቸው። ስልጣንን ቁማር፣ መከበርን መፈራት፣ ዝምታን መቀበል አድርገው የሚወስዱት አቶ ሽመልስ በመጨረሻም የተወራረዱትን ቁማር ተበልተዋል። ካልተባበርን እንወድቃለን በሚል ተጨማሪ ተረካዥ እየፈለጉ ናቸው። ዩናይትድ አረብ ኤምሬትን ድሮኗንና ዶላሯን በገዛ ሀገርና ወገናቸው ላይ ረክዘው የተበሉ የሚመስሉት ፕሬዝደንቱ ፊታቸውን ወደ አሶሳና ነቀምት አዙረው ተጨማሪ ተረካዥ እየፈለጉ ናቸው። በዚያ እንዲህ እየሆነ ነው። በዚህ ደግሞ ዘመነ ካሴ ከቤኒሻንጉል ጉሙዝ ታጣቂዎች ጋር የጋራ ግንባር ፈጥረው የመሳሪያ የገንዘብና የትጥቅ ዝውውሮችን በነጻነት እየፈጸሙ ስለመሆናቸው እየተነገረ ነው። ቤኒሻንጉል ጉሙዝ ክልል ብልጽግናና ፋኖ በሚጫወቱት ፖለቲካዊ ቁማር ውስጥ ሁለቱም ወገን የተረከዘ ማስያዣ ይመስላል። በዚያ አቶ ሽመልስ አብዲሳ ቤተ መንግስታቸውን ገንብተው ትናንት አስመርቀዋል። በዚያም አቶ ዘመነ ካሴ የሚንቀሳቀሱ ታጣቂዎችን አግኝተው አነጋግረው እስረኛ አስፈትተዋል። መንታገዥነት በኦሮሚያም በአማራም በትግራይም ብቻ ሳይሆን በቤኒሻንጉልም ነብሯል። አቶ ሽመልስ አብዲሳ የ300 ሚሊዮን ብር ቤተ መንግስት የገነቡበት ክልል አቶ ዘመነ ካሴ የበርካታ ቢሊዮን ብር የጦር መሳሪያዎች የሚያስገቡበት እንደሆነ እየተነገረ ስለመሆኑ እያነሳን ቆይታ እናደርጋለን። ክቡራን ሆይ አሶሳ የኦህዴድም የፋኖ ኃይሎችን መሻኮቻ የሆነችው በውስጧ ምን ቢኖራት ነው? በገዢዎች ፖሊሲ ለጦርነትና ለሞት ተዳርገው ለነገ ልጅን ከጥይትና ከድሮን የተሸሽገው ይሆን ብለው ሲጨነቁ የሚታየውን የንጹሃን እሮሮ የሚዘግቡት ዓለም አቀፍ ሚዲያዎች ብቻ ናቸው። በአሶሳ ከተማ የ300 ሚሊዮን ብር ቤተ መንግስት አስገንብተው በዙሪያው ግን በጦርነት የሚቃጠሉ ቤቶችንና የሚረግፉ ዜጎችን እያዩ ጠላቶቻችንን በጋራ እንመክት የሚሉ ገዢዎች ራብተኞች ዳቦ ካጡ ለምን ኬክ አይበሉም ያሉትን ፈረንሳያዊት ማሪ አንቶኒየትን የሚያስንቁ ናቸው። አቶ ሽመልስ አብዲሳ ይህንን ንግግር በአሶሳ ከተማ መሬት ረግጠው ሲናገሩ የክልሉን ነዋሪ ለጦርነትና ለስደት አሳልፈው የሰጡ በመተከልና በኩምሩክ የሰው ህይወት እንዲረግፍ ያደረጉ አይመስሉም። ከሺህ የሹመኛ አጋርነት ተማጽኖ ጀርባ ግን ብዙ ጥፋቶችና ክፋቶች ሲፈጸሙ ከርመዋል፣ እየተፈጸሙም ናቸው። ሰዎች መንገድ ላይ በጥይት ሲቆሉ እንደ ግልገል በለስ ባሉ ከተሞች አቅራቢያ በህዝብ መመላለሻ መኪኖች ላይ በሚፈጸም ጥቃት ንጹሃን ሲረግፉ ለምን ትገድላላችሁ ብለው ከመጠየቅ ይልቅ ካልተደራጀን ያጠፉናል በሚል ጦርነት ቀስቃሽ ንግግር ሲሸርቡ ከርመዋል። በቤኒሻንጉል ምድር የሚታየው የጦርነት እሳት አርሶ አደሩን ከቀዬው አፈናቅሎ ለስደትና ለድህነት ታርጎታል። ጦርነት እንጂ ሰላምን የማይመርጡት ገዢዎቹ የዩናይትድ አረብ ኤምሬቶችን ድሮንና ዶላር በገዛ ወገናቸው ላይ ረክዘው የተበሉ የሚመስሉ ቁማርተኞች ናቸው። እንደ መንግስት ነኝ ብሎ ዜጎችን ከጥቃት ከመከላከል ይልቅ ክልሉን የሱዳን አማጺዎች RSF የሚሰለጥኑበት የአረብ ኤምሬት የውክልና ጦርነት መሳሪያዎች የሚራገፉበት መጋዘን አድርገውታል። አቶ ሽመልስ ፊታቸውን ወደ አሶሳና ነቀምት አዙረው ተጨማሪ ተረካዥ የሚፈልጉት የተወራረዱበት የፖለቲካ ቁማር ስለተበላባቸው እንደሆነ እየተነገረላቸው ነው። ታሪክ በተደጋጋሚ እንደሚያስተምረው አንድ እውነት አለ። እርሱም በገዢዎች ቃላትና በሕዝብ የኑሮ እውነታ መካከል ያለው ገደል ሲሰፋ የታሪክ አቅጣጫ ወደ አዲስ ምዕራፍ መዞሩን ነው። ከብዙ መቶ ዓመታት በፊት በፈረንሳይ ምድር ሕዝቡ ዳቦ አጣን ብሎ ሲጮህ ዳቦ ካጡ ለምን ኬክ አይበሉም ያሉትን የንግስት ማሪ አንቶኔት ቃላት የዚያን ዘመን የባለስልጣናትና የሕዝብን መራራቅ ገላጭ ነበር። ዛሬም በኢትዮጵያ ምድር በተለይም በቤኒሻንጉል ጉሙዝ ክልል ተመሳሳይ የታሪክ ፓራዶክስ ወይም ተቃርኖ እየታየ መሆኑን ብዙዎች ይናገራሉ። በዚህ ሳምንት የአሶሳ ከተማ ሰማይ በሁለት አይነት ጭሶች ተከቧል። አንደኛው በ300 ሚሊዮን ብር ወጪ የተገነባውን የርዕሰ መስተዳድር ቢሮ ለማስመረቅ የመጣው የደስታና የክብር ጭስ ሲሆን፣ ሁለተኛው ደግሞ በመተከልና በኩምሩክ አቅራቢያ ከሚቃጠሉ ዜጎች መኖሪያ ቤቶች የሚወጣው የሐዘን ጭስ ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳም በአሶሳ ተገኝተው ጠላቶቻችንን በጋራ እንመክት የሚል የትብብር ጥሪ ሲያቀርቡ፣ ነዋሪው ግን ጠላታችን ማን ነው የሚል ጥያቄ እንዲያነሳ የሚያስገድዱ ብዙ ክስተቶች አሉት። በአሶሳው ምርቃት ላይ አቶ ሽመልስ አብዲሳ ጠላቶቻችንን በጋራ እንመክት የሚል የትብብር ጥሪ ሲያቀርቡ ንግግሩ በአዳራሽ ውስጥ ከነበረው ጭብጨባ በስተጀርባ በነዋሪው ዘንድ ትልቅ ጥያቄ ምልክት ጥሎ አልፏል። የቤኒሻንጉል ጉሙዝ ክልል ነዋሪ ጠላታችን ማን ነው ብሎ ሲጠይቅ
ጥያቄው የመነጨው ካለፈው የታሪክ መዝገብና አቶ ሽመልስ አሁን ቀደም ካደረጓቸው ወዛጋቢ ንግግሮችና ከሚወስዷቸው ጨካኝ መንግስታዊ እርምጃዎቻቸው ነው። ታሪክ በቃላት ይገነባል፣ በቃላትም ይፈርሳል። አቶ ሽመልስ አብዲሳ ወደ ስልጣን ከመጡ ጀምሮ የሚታወቁባቸው አጉራ ዘለል የሚባሉ ንግግሮች ዛሬ በአሶሳ ለሚያቀርቡት የሰላምና የአብሮነት ጥሪ ትልቅ እንቅፋት የሆነባቸው ይመስላል። ለዚህም እንደ ዋነኛ ማስረጃ የሚጠቀሰው በ2012 ዓ.ም በኢሬቻ በዓል ወቅት ያደረጉት ዝነኛው ንግግራቸው ነው። በዚያን ወቅት አቶ ሽመልስ የነፍጠኛውን ስርዓት ሰብረነዋል፣ የሰበርነውም ሰብረን ዛሬ እዚህ ደርሰናል ሲሉ የተናገሩት ንግግር በብዙ ኢትዮጵያውያን ዘንድ እንደ አንድነት ጥሪ ሳይሆን እንደ መከፋፈልና እንደ የበላይነት ፉከራ ተቆጥሮባቸው ነበር። በቤንሻንጉል ጉሙዝ እንደሚኖረው እንደ አማራ፣ አገውና ሌሎች ብሔረሰቦች ዘንድ እንዲህ ያሉ ንግግሮች ጠላት የሚለው ቃል ትርጉም እንዲያጣ አድርገውታል። ባለስልጣኑ ጠላትን በጋራ እንመክት ሲሉ ነዋሪው የሚያስታውሰው ያንን ሰብረነዋል የሚለውን ንግግራቸውን ነው። እኛን የሰበረ ኃይል ዛሬ ስለ የትኛው ጠላት ነው የሚያወራው የሚለው ጥያቄ የብዙዎቹ ሮሮ ሆኗል። ሌላው በተጨባጭ ማስረጃነት የሚጠቀሰው የአቶ ሽመልስ አብዲሳ ንግግር በአንድ ወቅት ስለ ኦሮሞማ ስትራቴጂ ሲናገሩ የተደመጡበት ንግግራቸው ነው። አዲስ አበባን የኦሮሞ የማድረግና ታሪክን የመቀየር ፍላጎት ያንጸባረቁባቸው ንግግሮቻቸው በቤንሻንጉል የሚኖረው ነዋሪ የኛ ክልል ወደፊት ዕጣ ፈንታ ምንድነው ብሎ እንዲሰጋ አድርገውታል። በክልሉ የሚታየው የመፈናቀልና የቤት መቃጠል ሁኔታ ከዚህ ንግግሮች ጋር ተዳምረው ነዋሪው በመንግስት ላይ ያለውን እምነት እንዲሸረሸር አድርጎታል። የአሶሳው ነዋሪ ጠላታችን ማን ነው የሚለውን ጥያቄ ሲያነሳ በእጁ ያለውን ማስረጃ እየተመለከተም ጭምር ነው። በመተከል ዞን አማራውና አገው ሲፈናቀል፣ ሺዎች ሲገደሉና በሺዎች የሚቆጠሩ ቤቶች ሲቃጠሉ መንግስት ጥቃቱን ከማስቆም ይልቅ በጋራ እንመክት የሚል የትጥቅ ጥሪ ማቅረቡ ለነዋሪው ግራ የሚያጋባ ነው። መንግስት የህዝብን ደህንነት ማስጠበቅ ካልቻለ ጠላት የሚባለው ራሱ የመንግስት ድክመት አይደለም ወይ የሚለው ጥያቄም በየሰፈሩ ይነሳል። አቶ ሽመልስ አብዲሳ ዛሬ በአሶሳ የ300 ሚሊዮን ብር ቢሮ ሲያስመርቁ ባለፈው ጊዜ የተረኝነት ስሜት ቢያንጸባርቁ ንግግሮቻቸው ያስከፏቸውን ዜጎች ማስታረቅ አልቻሉም። በአንድ በኩል እኛ ከብረናል፣ ስርዓቱን ሰብረናል የሚሉ ፉከራ፣ በሌላ በኩል ደግሞ ኑ ተባብረን ጠላትን እንምታ የሚል ጥሪ። ይህ ተቃርኖ ወይም ፓራዶክስ ነው ዛሬ ቤንሻንጉልን በጥርጣሬ ደመና ውስጥ ሲከተታት። ፍልስፍናዊ ጥያቄ የሚነሳውም እዚሁ ጋር ነው። አንድ መሪ ጠላት መጣብ ብሎ ህዝብን ለመቀስቀስ መጀመሪያ ያ ህዝብ መሪውን እንደ ወዳጅና እንደ ጠባቂ ሊያየው አይገባምን? ይሁን እንጂ አቶ ሽመልስ አሁን ቀደም በየአደባባዩ የተናገሯቸውን ንግግሮች የተወሰኑ የህብረተሰብ ክፍሎች የድሮ ስርዓት ናፋቂ ወይም ጠላት አድርገው የፈረጁ ነበሩ። ዛሬ ደግሞ ያንን ህዝብ ጠላትን በጋራ እንመክት ሲሉት ህዝቡ መጀመሪያ እኛን ጠላት ማድረጋችሁን አቁሙ የሚል ምላሽ እየሰጠ ይገኛል። በመተከል ማንዱራና አሽንክት የታየውን የንጹሃን እልቂትና የሀብት ንብረት ውድመትና የመኖሪያ ቤት መቃጠል አቶ ሽመልስ በአሶሳ ከሚያሳዩት የምርቃት ፈገግታ ጋር የሚጣጣም አይደለም። ባለስልጣን